ሚስጥራት በእምነት ለማይኖር በትህትናም ለማይቀር የሚገለጥ አይደለም። እግዚአብሔር አንድም ነው ሶስትም ነው። ጊዜ ሳይፈጠር ዘመንም ሳይቆጠር እግዚአብሔር በስም በአካል በግብር ሶስትነቱ በባህሪ በህልውና በመለኮትና በስልጣን አንድነቱ የጸና አምላክ ነው። ጥር 7 እንኳን ለቅድስት ሥላሴ ዓመታዊ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 7 ስሉስ ቅዱስ የባቢሎንን ግንብ ያፈረሱበት ዕለት ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላ ሚስጥረ ሥላሴ መለኮት ብለን የምንማረው ትምህርት አንድነትን እንድንጠቀም ዘንድ እርሱ የገለጠልንን ያህል ብቻ ነው። ይኸውም በየጊዜው እርሱ ለወደዳቸውና ደስ ላሰኙት ቅዱሳን የገለጠው ሚስጥር ነው። ከዚህ አልፈን በስጋዊ አእምሯችን ጌታን እንመርምረው ብለን ግን ፍጻሜያችን ሞት ማደሪያችንም ገሃነመ እሳት ነው። ሉል እግዚአብሔር በአንድነቱና በሶስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙን ቀድሰን ክብሩን እንድንወርስ ነው። ከዚህ የተረፈውን ምክንያት እርሱ ራሱ ብቻ ነው የሚያውቀው። በአንድነቱ ምንታዊ ሁለትነት በሶስትነቱ ርባኤ አራትነት የሌለበት የዘለዓለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስትነት በባህሪ በህልውናና በፍቃድ አንድነት የጸኑ ናቸው። በዚህ ጊዜ ተገኙ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነርሱ ናቸውና ሩሩህን ናቸውና በእናት ስርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸው የማያምንባቸው አይጠሉም። የሚወዳቸው ግን እጥፍ ድርፍ ይወዱታል። በቤቱም መጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጥር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮምና በመምሬ ዛፍ ስር ሥላሴን ተቀብሎ አስተናግዷል። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ በጀርባቸው ማዘላቸው፣ ምሳቸውንም አቀረበላቸው። እነርሱም እንደሚበሉ ሆኑለት። በዚያም ዕለት የይስሐቅን መወለድ አበሰሩት። ሥላሴን ያስተናገደች ድንኳን ሐይመት የእመቤታችን ምሳሌ ናት። በድንግል ላይ አብ ለአጽንኦ መንፈስ ቅዱስ ለአጽንኦ ወልድ በተለየ አካሉ ለስጋዊ በእርሱ አድሯል። በዓለ ሥላሴ በዚህ ቀን የሚከበረው ስለ ሁለቱ ምክንያቶች ነው። ሰማያዊ ሕንፃ ሰናዖርን ማፍረሳቸው ሲሆን ሁለተኛው ደግሞ ቅዳሴ ቤታቸው ነው። ሰናዖር ከሺዎች ዓመታት በፊት በአሁኗ ኢራቅ አካባቢ እንደነበር የሚነገርላት ግዛት ሲሆን ስሙ ለሀገሪቱም ለንጉሱም በተመሳሳይ ያገለግል ነበረ። ከናሞሩድ ክፋት በኋላ ሰናዖርና ወገኖቹ ከሰይጣን ተወዳጁ። ከጥፋት ውሃ ከኖህ እረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በርሳቸው ኑ ሰንበትን ስማችን የሚጠራበትን ሕንፃ እንስራ፣ በዚያውም አባቶቻችን በውሃ ያጠፋ እግዚአብሔር እንውጋው ተባባሉ። ቀጥሎም ሰማይ ጠቀስ ፎቅን ገነቡ። ከህንፃው መርዘም የተነሳ በፀሐይ አብስለው በልተዋል ይባላል። ቀጥለውም ጦር እያነሱ ፈጣሪ ሊወጉ ወርውረዋል። መቼም የእነዚህን ሰዎች ክፋትና ቂልነት ስንሰማ ይገርመን ይሆናል። ግን እኮ ዛሬ ሰለጠንኩ በሚባለው ዓለም እየተሰራ ያለው ከዚህ የከፋ ነው። ቸርነቱ ቢጠብቀን እንጂ እንደ ክፋታችንስ በጠፋን ነበር። ርኅራኄን ሥላሴ ግን የሰናዖር ሰዎች የሰሩትን አይተው ማጥፋት ሲችሉ አላደረጉትም። የባሪያቸውን የኖህን ቃል ኪዳን አስበዋልና ይልቁንም ኑ እንውረድ ቋንቋቸውንም እንደባልቀዋል እንጂ። በመሆኑም ከላዳውያን ልሳናቸው ተደበላልቆ 71 ቋንቋዎች ተፈጠረ። እርሱም ስምምነት አጥተው ተበተኑ። ሥላሴም ያን ሕንፃ በንፋስ ትቢያ አድርገው በታተኑት። ስለዚህም እስከዛሬ ስፍራው ባቢሎን ሲባል ይኖራል። እግዚአብሔርም አለ አንድነታቸውን ሲያጠይቅ ኑ እንውረድ ሶስትነታቸውን ሥላሴ በስም በአካል በግብር ሶስት ናቸው። የስም ሶስትነታቸው እንደምን ነው ቢሉ አብ ወልድ መንፈስ ቅዱስ ማለት ነው። የግብር ሶስትነታቸውስ እንደምን ነው ቢሉ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። የአካል ሶስትነታቸውስ እንዴት ነው ቢሉ ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመሆኑ የሥላሴ ገጽ አካል ፊት እንደ ሰው ነውን ቢሉ አዎን እንደ ሰው ነው። ነገር ግን የሰውን ውስን ጠባብ ፈራሽና በስባሽ ነው። የሥላሴ ግን እንዲህ አይደለም። በሰማይና በምድር በአየርና በእምቅ የመላ ረቂቅ ሕያው ባህሪ ነው። ሥላሴ አንድነታቸው በመለኮት በፍቃድ በስልጣን በምክር ወዘተ የመሳሰሉት ነው። ከበዓሉ በረከት ያሳትፈን።
ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።